16 2025 ዓመተ ምህረት የወይዘሮ አስቴር ደሳለኝ አጭር የህይወት ታሪክ ከቤተሰቦች ተዘጋጅቶ በግጥም ደራሲው ካሳው ማሩ በተነቦ በለቱ ተነቦ ቢሰማም ኑሃውን ለሰባት ቀናቸው መታሰቢያ እንደገና አንበን በፎቶግራፋቸው በማቀናበር ወደፊቱ እንዲቀመጥ እንዲስል እናቀርበዋለን። አዘጋጅ ቤተሰቦች ናቸው። ቤተሰቦችም እንዲህ ይላሉ። ክብርት እናታችን ወይዘሮ አስቴር ደሳለኝ የተወለዱ እንደ አውሮፓ ዘመን አቆጣጠር በ1947 ዓመተ ምህረት በኢትዮጵያ በጎንደር ክፍለ ሀገርና አውራጃ በጠዳ ወረዳ ኖራ ከተባለው ሀገር ከአባታቸው ከአቶ ደሳለኝ ይስሐቅ ከእናታቸው ከወይዘሮ ጫቅሊት ወንዴ ተወልደው በወላጅ እንክብካቤ በማርና በወተት አደጉ። ክብርት እናታችን ሲያድጉ ለእናታቸው ተልከው አባታቸውን አክብረው ከእናታቸው የሴትነት ሙያ እየተማሩ አድገው ዕድሜያቸው ለአቅመ ሔዋን ሲደርሱ በአገራቸው ወግና ባህል መሠረት በወላጅ ፍቃዳቻ ከሚሆናቸው የትዳር ጓደኛ ልጃችሁን ለልጃችን ተባብለው በመታጨት በሁሉም በኩል የሰርግ ቀን ወስነው በብዙ ድግስና በለምለም ዳስ ከአቶ ታረቀ እዝራ ጋር ተድረው ለጎጆ ብቁ እስከሚሆኑ በሙሽርነት ቆይተው በኋላ ዳውርጌ ከተባለው አገር ቤት ትዳራቸውን መስርተው ሲኖሩ 7 ልጆችን ወልደው አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። ክብርት እናታችን ወይዘሮ አስቴር ደሳለኝ በዚህ አይነት ቤተሰባቸውን ለመምራት ይተዳደሩ የነበረው አባታችን እያረሱ ጥሩና ጥሬ እያመረቱ እናታችን በሴትነት ሙያቸው በማጀት ፈትለውና ሰፍተው ጠምቀውና ጋግረው ቤተሰባቸውን በሚገባ ይመሩ ነበር። በዚህ አይነት በገጠሩ ለመኖር አስፈላጊውን አሟልተው አካባቢውን መስለው በደስታው በመከራው ተባብረው ባህላቸውንና ሃይማኖታቸውን ጠብቀውና አክብረው ልጆችን እያሳደጉ እየዳሩ ብዙ ዓለምና ደስታ አሳልፈዋል። ክብርት እናታችን ወይዘሮ አስቴር ደሳለኝ በዚህ አይነት ቤተሰባቸው በመምራት ላይ እንዳሉ የአምላክ ፈቃዱ ደርሶ የኢትዮጵያ ይሁዲዎች ከስደት ወደ ቅድስት ሀገራቸው ለመመለስ በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብትና ንብረታቸውን ሽጠውና ለውጠው በአዲስ አበባ በሚገኘው እስራኤል ኤምባሲ ዜግነታቸውን አስመዝግበው ተራቸውን ጠብቀው እንደ አውሮፓ ዘመን አቆጣጠር በ1991 ዓመተ ምህረት ያልሙትና ያስቡት ከነበረው ቅድስት ሀገራቸው በሰላም መጥተው ገቡ። ከዚህ እንደገቡ በመጀመሪያ ቤት ጎርሚጽ ናታንያ የአዲስ ገቢዎች መቀበያ ጣቢያ ተስተናግደው ከፈጸሙ በኋላ በሄደራ ጋናያሎን ቋሚ መኖሪያ ቤት ገዝተው በከተማ ለመኖር አስፈላጊውን ሁሉ አሟልተው አካባቢውን መስለው ልጆችን እያስተማሩ ያልተዳሩትን ልጆች እየዳሩ ብዙ ዓለምና ደስታ አሳልፈው እንዳሉ የጤና መዛባት ደረሰባቸውና በቅርቡ በሚገኘው የጤና ጣቢያ የሕክምና እርዳታ ሲሰጣቸው ቆይተው ለአዳምና ለዮሐን የተሰጠ የሞት ማጫ ለሳቸውም ተራው ደረሳቸውና ዛሬ ዕለቱን እሁድ እንደ አውሮፓ ዘመን አቆጣጠር በ11 ቀን 5ኛው ወር 2025 ዓመተ ምህረት በተወለዱ በ78 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው ባለ ትዳርና የ7 ልጆች እናት ያያል የልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስንል እናሰማለን። እህት ወንድሞቹ ቤተሰብ ሁላችሁ ሀቲቷ ልጆቹም ጥናቱን ይስጣችሁ። ያሳለፉት ዓለም ክብርት እናታችሁ በግጥም እንጉርጉሮ ጽፌ ላሰማችሁ። በሰፊው ይዘርዘር ያንቺን ታሪክሽ ቤተሰብ ስትመሪ በክብር ሰርተሽ ልጆችን ስድሪ ጠምቀሽ ጋግረሽ በዚያ በገጠሩ ኢትዮጵያ አገርሽ
ያ ትልቁ አዳራሽ የኢትዮጵያው ቤት እንግዳቸው ብዙ የወንድም የእህት አማቾች ከወንበር ምራት በማጀት እንጀራው በሞሰብ ጠላው በማቶት ሴትነቱም ቀረ መስፋቱ መፍተሉ መጥመቅ መጋገሩ መዳሩ መኳሉ በቃሽ ተከተተ ዓለም አለፋሉ የልጅ ልጆች ሁሉ በንማ ይጠራሉ አገር ጎረቤቱ ሥራ ፈተው አሉ። እስቲ ትንሽ ልጻፍ ስላንቺ እናቴ ዛሬ ቁሜ እንደዳ አንቺ ነሽ ሕይወቴ ዛሬም አለቅሳለሁ ሐወይ ልጅነቴ በልቻ አደኩስ ሲቀር ዳርንጎቴ እንኳን እስከ ሥራ ቁጭ ብዬ ከቤቴ እያንጎራጎርኩኝ እንደ ልጅነቴ እናቴ ምን ልበል ማን ብዬ ልጥራሽ አንቺን ለማማጎስ አይበቃም ስምሽ እንዲያው በጥቂቱ ሲታወስ ሥራሽ የአምላክ ልዩ ሥራ ፍጡር መሆንሽ አሁን ከዚህ ቁሜ ልናገር ክብርሽን የአምላክ ልዩ ሥራ ፍጡር መሆንሽን እውነት ይቻላል ወይ መክፈል ውለታሽን በስቃይሽ መጠን መመለስ ብድርሽን እናቴ ምን በላሽ በጠዋት ቁርስሽ እየጠበቀሽ ነው አፈሮ ራትሽ ቃሌን አላጥፈውም ይሄው ብድርሽ ከአቅሜ በላይ ነው እንዳልመልስሽ የወረቀት ብዛት የፊደል ጋጋታ ግጥም ቢደረደር በቀለም ጠብታ ዘርዝሮ አይዘልቀው የእናትን ውለታ መጸለይ ነው እንጂ ጠዋትና ማታ ክፉ እንዳያገኛት እንዳትንገላታ በዚህ ልመልሰው የእናቴን ውለታ እስቲ ወገን ስሙ ይላሰማ ብሶት የታደለ ሆኖ ስጦታው ከጥንት ለአዳም የተሰጠ መራራ ሞት እናት እንደሌላው ሊበላት መሬት አፉን ከፍቷል አሉ ሊበላት መሬት እናታችን ታማ ሐኪም ቤት ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ እጅ እግሯን አስረው በቀጭን